ልጅ ላይ ክፍሌ ድረስ ገብተህ አንሶላዬ ማነው ብርድ ልብሱን እየገፈፍክ እኮ ነው ያገኘው። ምን ታወጣለህ ከዛ ውስጥ? ሴት ልጅ እኮ ምን ጠብቀህ ነው? እንደዚህ አይነት ነው ባህሪሽ ነው? ሴት ልጅ ጥቃት ይደርስባት ሲል ምን ያፎርፋለሁኝ እና ተነጫናጭላት አልቃሻ ስለሆንኩኝ ትተህ ይሄን ቀስቅሻት እራት እንድንሰራ ነበር። እንደዚህ ሀሳቤን ጥያቄ ምን ሆነሽ ነው? አልጋ ላይ ተነስ። በኩል ሌሊት ምን ትሰራለህ ክፍሌ? ፋይል ልትይዝብኝ ነው? አረ እንዴ ምን አደርግሻለሁ? እኔ ቦቸራ እኮ ነኝ ወይ? እሺ ለምን ሳትቆልፊ ተኛሽ? እኔ የፈለከው ነገር ካለ እኮ ቀን ላይ ነው በግልጽ መናገር ያለብህ። በፋይል ያዝሽ ነው። ሰላም ፋሚሊ እንዴት አላችሁ? እንደምን አላችሁ? እንዴት ቆይታችኋል? ቆይታ አሪፍ እንደነበረ አንጠራጠርም። ዛሬ ደግሞ በአዲስ ቪዲዮ እስኪ ከች እንበል ብዬ ያሰብኩኝ ምንድነው ያሰብኩት መሰላችሁ ጋይስ? መብራት ጠፍቶ ነበር እና ያው ከማሂ ጋር አብረን መኖር እንደጀመረው ሁላችሁም የምታውቁት ጋር ለዛም ሁላችሁም ታውቃላችሁና ቤት ላይ ደግሞ ደባሩ ናችሁ ስትኖሩ ያው እንግዲህ እሱ ይሰራል እሷ ተዘጋለች ይዘጋል ምናምን እየተባባላችሁ ነው የምትኖሩትና ምንድነው ማሂ ምግብ እንሰራለን ተብለን ራት ደንበላ ተነጋግረን መብራት ጠፍቶ አሁን ሰዓቱ ኦልሬዲ ወደ 6 ሰዓት ሊሆን ራት አልበላሁም። እንቅልፍ ሊወስደኝ አልቻለም። መብራት ደግሞ የመጣው አሁን ነውና ማሂን ቀስቅሻት ራት እንድንሰራ ነበር። ግን ያን ሞመንት ደግሞ ወደ ዩቲዩብ ቪዲዮ መቀየር አሰብኩና ማሂን ቀስቅሻት ምግብ ስንሰራ አብረን እንቀርጻለን ብዬ ነው። መብራት የመጣው አሁን ነው ጋይስ። እኛ ሰፈር መብራት ሲመጣ እንዴት አባቱ እንደሚያምር ላሳያችሁ አይደለም ቤታችን ነው። ጋይስ አንዳንዴ ሲደብረኝ ስጭያ እንደዚህ እንጣላ ያያችሁት ነው ጋይስ እንዴት እንደሚያምር እናሳያችሁ በእናትህ ዩት ጋይስ ይሄን የመሰለ አየር እንግዲህ እቺ መስኮት ከፈት እያደረገ ነው ታች እንደምንከፍ ያርቃጣይ ይሄን ቤት ልትከራየው ወይ በተገዛው ሰውዬ ለዚህ ነው እሺ ቢዘጋው ቻሌ ስንቀሳቀሳት እና ራሳችንን እንሰራለን ማለት ነው። ሰብስክራይብ ማድረጋችሁ እንዳይረሳ። ማይ ጋይስ ሰው እንዴት በሰው ቤት ሀሳቡን ጥሎ ይገኛል? እኔ እንኳን እዚህ አድጋ ላይ በራሴ ቤት እንደዚህ ሀሳቤን ጥያቄ ጧሽ በዛ ላይ በረሳ ዘ እቺላት እንግዲህ ከኔ ጋር ደባል ነው የምትኖር። ብቻ ልጅማ በድሮ ህይወቷ ጋይስ ስፖርተኛ ነች እንጂ ምንም ነገር ብቻ እንቅስቅሳት ጋይስ ሰብስክራይብ ነው ማለት ልቀሰቅስሽ ነው። እራት እንድንሰራ ምን እራት እንድንሰራ ግን ምንሽ ነው? አንተ ምን እየሰራክ ነው? የምን እራት ነው የምትሰራው? እራት በሸራይ ነው መብራት ሲመጣ ቀስቅሽሽ እና በኩል ሌሊት ነው እራት የምትሰራው? አልገባኝም። ምን ሆነሽ ነው? መብራት ሲመጣ ወቸራ ተነስ ከአልጋዬ ላይ የምርሽ ነው እንዴ? ምን ሆነሽ ነው እንዴ? ምን ትሰራለህ? ልቀሰቅስሽ ነው ደግሞ አለበሽ ነበር ላልኩ። ምን ሆነሽ ነው? ለምንድን ነው የምትቀሰቅሰኝ? ለምንድን ነው የምታለብሰኝ? አልገባኝም። ኧረ በመድኃኒዓለም በእናትሽ ዞር በል ከአልጋዬ ላይ ተነስ። ማርያም በይ አንተ ምንድን ነው የምታስመለኝ? በኩል ሌሊት ምን ትሰራለህ ክፍሌ እንዴ? ማይ ዩቲዩብ ቪዲዮ እየቀረጽን እኮ ነው። ምን አስበሽ ነው? ፋይል ልትይዝብኝ ነው? ኧረ ጭራሽ የቀረጽክ ነው የምትመጣው ክፍሌ? ኧረ በመድኃኒዓለም የምትናገሪው ነገር ከአልጋዬ ላይ ተነስ። ምን ሆነሽ ነው? ከአልጋዬ ላይ ተነስ በቃ። እንዴ አንተ በኩል ሌሊት ለምን መጣክ? ሲጀምር ምን ነው ብለህ መጣው? አውቃለሁ እንዴ? ምንድን ነው? ለምን ተመስቀው? ማይ ዩቲዩብ ቪዲዮ እየቀረጽን አይመለከተኝም። ምን ስለሱ እንዴ? በሬ ዘግቼው ነው አለተኛው። ለምን ክፍሌ ገጠ? ኧረ ማርያም አልዘጋሽው እንዴ? ታይቺ ነው ምን ታደርገኝ ነው? እሺ ማርያም ምንም እንዴ ምን አደርግሻለሁ? እኔ ቦቸራ እኮ ነኝ። ወይ ቦቸራስ ብትሆን ታዲያ ሲጀምር ቀድመህ ለምን ትቀመጠው አልጋዬ ላይ? ቆይ መጀመሪያ ማይ ኧረ በመድኃኒዓለም አልጋዬ ላይ ትቀመጥ። አልፈልግም እንዴ አልፈልግም። አልጋዬ ላይ ትቀመጥ።
ምንድን ነው? ምን አስበሽ ነው? እኔ ምንም ላስብ። እኔ ወንድ ልጅ ነህ እንዴ? ብቻዬን ነኝ ያለሁት እዚህ ቤት። ምን ታዲያ ምን ያደርግ ወንድ ልጅ ሆነ ማለት ነው? አይመለከተኝም። አብረን አይደል እንዴ እየኖርን ያለነው? መቼ ነው የኖር ነው? እና ሁለተኛ ስንተኛ ቀናችን ነው? ገና አይደል እንዴ? እንዴ ሲጀምር ከፈሌ ምን ልትሰራ ነው? ተኝቼ ቢሆን ምን ልታደርግ ነው? ተኝቼስ ቢሆን እንቅልፍ ወስዶኝ ቢሆን ማይ ምን መሰለሽ፣ የመጀመሪያ ነገር እራት አልበላንም። መብራት ሲመጣ ተነስተን እራት እንደምንሰራ ተነጋግረን ነበር። ለዛ ነው ተኝቼ እንቅልፍ ሊወስደኝ አልቻለም። መብራት ሲመጣ እራት እንደምንሰራ ልቀሰቅስሽ መጣሁ። በትክክል አለበሽን ነበር። ከዛ አለበስኩሽ። ሌላ ምንም ነገር የለም። ያለበስከኝ ነው ብርድ ልብሴን እየጎተትክ። ብርድ ልብስ መጎተትና ማልበስ አይለይም እንዴ? እንዴ ዋየምሽ ምን ነው እግዚአብሔር። እኔ በዚህ ሰዓት ዩቲዩብ ልሰራ ነው ብትል ምንም አሳማኝ ምክንያት አይደለም ለኔ። እግዚአብሔርን አሳይሻለሁ እኮ ቪዲዮ እኮ ሊኖርክ እኮ ይችላል። ቼክ ልታደርገኝ ነው አይደለ? ተኝቼስ ቢሆን ኧረ ማይ በመድኃኒዓለም ምን ሆነሽ ነው እንዴ? እንዴ ቦሸራ ተነስ። ሲጀምር ካልጋይ ምን ትሰራለህ? ይሄን እኮ እዚህ እስከመጣኝ ድረስ ይሄ ክፍል ይሄ አልጋ የኔ ነው። እኔ ዩቲዩብ ቪዲዮ በኩል ለሊት ስንት ሰዓት ነው? እኔ እሺ ላስረዳሽ እየሞከርኩ ነው። በኩል ለሊት ምን ዩቲዩብ ቪዲዮ ነው? ማይ ከዚህ በኋላ እንዴት ነው ተማምነን የምንኖረው? እኔ እግዚአብሔር ያያልሽ እኮ ነው እኮ መጠየቅ ያለብኝ እኮ እኔ ነኝ እንጂ እኮ አንተ አይደለህም እኮ። ምንም ነገር የለም። የመጣሁት እራት እንደሰራ ነው። አውቄ የምችለው ማለት አውቄ ተኝቼ ቢሆን ኖሮ ነበር። እሺ ለምን ሳትቆልፊ ተኛሽ? ኦኬ ሳልቆልፍ ከተኛሁኝ አንተ ምንም ነገር ብታደርግ ልክ ነህ ማለት ነው? አይ እኔ ኧረ ነው ምን ለማድረግ አስበክ ነው? እኔ ሴት ልጅ እኮ ነኝ እንዴ? ምንድን ነው የምትንጎራደደው ክፍሌ ውስጥ? ማይ ሌላ ሰው ነው። እሺ ቢሆንሽ ነው። አንተ ራስህ ሌላ ሰው ነው የሆንክብኝ እንዴ? እኮ አትቀመጥ አልጋዬ ላይ። ኧረ ማይ በእናትሽ ምን ሆነሽ ነው እንዴ? ማይ ሶስት ወር ሙሉ እኮ በቃ አብረን ቆየን እኮ በደንብ ተዋወቀን። ሶስት ወር ሙሉ እኔ ጀምሮ ወንድ ቤት አድሬ እንደማለት ታውቃለህ። እዚህ ልስታት ወንድ ቤት አድሬ እንደማለት ታውቃለህ። ስለዚህ ሪስፔክት አድርገህ በስነ ስርዓት እቺ ልጅ ምን ልትፈራ ትችላለች የሚለውን ነገር አስበህ ማይ ከጎንሽ ተኝቼ ነው እንዳገኘሽ። አላውቅም ምን እያደረክ እንደነበር። ኧረ እኔ ማርያምን እያለበስኩሽ ነው። እኔ የተሰማኝ ከጀርባዬ ላይ ብርድ ልብስ ሲጎተት ነው። እሺ እራቱን አልሰራም። የምን እራት ነው የምታወራው? እኔ ነገ በጠዋት ወደ ቤት እሄዳለሁኝ። ሲጀምር ራይድ ጠርቼ እሄዳለሁኝ። ምን ሆነሽ ነው አንቺ? ለምንድን ነው ራይድ የምታደርጊው? ኧረ ማይ ማርያምን እያልኩሽ ነው። ኧረ ምንም ነገር ቁልፍ አለክ? ተቀያሪ ቁልፍ አለክ? እኔ እሺ ማይ እሺ እኔ እራሱን ይቀር ምናምን መሄድ ከፈለግሽ ነገር ወደዛ አትጠጋገኝ በእናትህ። ላስረዳሽ ነው ማይ። እኔ ካሜራ ደቅኝ ድምጽ ነው ካሜራ እኔ አላውቅም ምን አላውቅም። ይሄ እሺ ማይ ከዚህ በኋላ ይኸውልሽ ይሄ ነገር እንደ ቀልድ ርቀትን ጠብቀህ ከሆነ ብቻ እሺ እጅህን አንሳ ቢያንስ እንዴ እኔ ማይ ይኸውልሽ ከዚህ በኋላ እንዴት ነው ተማምነን እንትን የምንለው እኮ ለዛ እኮ ነው ነገ ወደ ቤት እሄዳለሁ። ምን አይነት ነገር ነው እንዴ? አንተ ሌላ ምን ፈልገህ ነው ከኔ? ኧረ ማይ እኔ ምንም አልፈለኩም። በእግዚአብሔር ከኔ የፈለከው ነገር ካለ እኮ ቀን ላይ ነው በግልጽ መናገር ያለብህ። እንዴት ምንድን ነው ቀን? በዚህ በ21ኛው ክፍለ ዘመን አንተ ሴት ልጅ ጋር ገብተህ ብርድ ልብስ ገፈክ ምንም የሚፈጠር ነገር አይኖርም። ገባክ? እኔ ራሴ መከላከል የምችል ሰው ነኝ። እንደዛ ብለህ ካስበህ ከሆነ ተሳስተሃል። ገብቶሃል? እንደዛ ብለህ እያሰብክ ከሆነ ተሳስተሃል። እንደው ካሜራ ደግሜ በጣም ብዙ ፋይል ያያዝሽ ነው። እኔ እኮ ተጠንቅቄ ቃሉን ጠራኸው ተጠንቅቄ ልክ ነው ቢገባ ከሺ በጣም ብዙ ፋይል የተያዘባቸው ሴቶች አሉ። እኔ ግን ራሴን መከላከል የምችል ሴት ነኝ። በዚህ ሰዓት በእንደዚህ አይነት ነገር የሚቀልድ አይደለም። ማይ ሲገባኝ በደንብ የተዋወቅን መስሎኝ ነበረ። ኧረ እባክህ በደንብ መተዋወቅ ሌሊት አላውቅህም። እኔ ሌሊት በኩል ሌሊት ምን ትሰራለህ? ቀን ነው የማውቅህ። ማይ ምን ልትሰራ ነው? ያለ ስሜት የሰጠሽኝ ነው የማይሆን ግምትሽን ታይ። እሺ ውጣልኝ። እንዴ ምን ትሰራለህ ከዚህ? ማለት አነጋገርሽም ልክ አይደለም። ሁለተኛ ነገር ቆይ መጀመሪያ ላስረዳሽ። እንዴ ኦኬ በኩል ሌሊት ነው የምታስረዳኝ? እንደዚህ አይነት ሳቤ እንዲኖርሽ አልፈልግም። ሲጀመር እንግዲህ መጀመሪያ ሲጀምር እኔ ዛሬ እዚህ እንድታደር አልፈልግም። እኔ እሄዳለሁ፣ ችግር የለውም። የት ነው የምትሄደው? እኔ ያያለ ጀምሮ እንተኛለሽ። እሺ የምትሄድ ከሆነ ሂድ በቃ። እኔ ሲጀምር ቁልፍ ይኖርክ አይኖርክ አላውቅም። በቃ እዚህ እፈራለሁ። አሁን አሜኒ ከእንቅልፍም አይወስደኝም። ከእንቅልፍ ሸለብ አልኩኝ ነበር ቀስቅሰኝ። እንዴ አንተ እንደዚህ አይነት ሰው ነው ቦቸራ? ማይ አንዴ ላስረዳሽ። ህፃን ልጅ እኮ አይደለሁም እኮ ራሴ መከላከል የምችል ሴት ነኝ። ኧረ ማይ ኧረ በእግዚአብሔር ኧረ በእናትሽ እንድታዘብሽ አታድርጊኝ። ጭራሽ አንተ ነህ የምትታዘበኝ? እሺ ማይ እናውራ እንዴ መጀመሪያ ላስረዳሽ። ጭራሽ አንተ ነህ የምትታዘበኝ? ማነው ቦቸራ?
ስሜን ጠፋብሽ? ኧረ ምን ስምክ ብቻ ነኝ እንዳለ ሌላ ሰው ነው የሆንክብኝ። አይ እኔ እንደዚህ አይነት ሰው እንዳልሆንኩ በደምብ ሲጀምር ልክ አይደለም። ሲጀምር ሁኔታክ የሆነ ታስፈራለክ። ማይ እሺ አንዴ ስሚ፣ እንዴት መሰለሽ የመጀመሪያ ደረጃ እኔ ዩቲዩብ ቪዲዮ ነበር ያሰብኩት። መብራት ሲመጣ እራት እንሰራለን ስለተባባልን እና ስላልበላን ይህን ሞመንት ማለት ነው ቪዲዮ ወደ ዩቲዩብ ቪዲዮ መቀየር ስለፈለግኩ ነበር የመጣሁት። ሁለተኛ ነገር ደግሞ አልቆለፍሽውም፣ ከፍቼ ገባው። ስገባ ደግሞ አለባበስሽ ልክ አልነበረም። ይህን ክፍት ነበር እንዳይበርድሽ ብዬ ላለብስሽ ነበር እንጂ ሌላ ነገር አስቤ አይደለም። እንደዚህ ደግሞ የሚያገማምተን ከሆነ ኢትሶኬ እኔ መክሰስ እችላለሁ። እሺ በዚህ መክሰስ እችላለሁ። ምንድን ነው ምን ብለሽ ልትከሽ? ምን አደረኩኝና እኮ ምንም ስላላደረከኝ ኦኬ እስከታደርግ ድረስ እኮ መጠበቅ የለብኝም። አንዴ ከሆነ እኮ ሆነ ነው እኮ የሆነ ነገር ምንድን ነው የሚሆነው? ማለት ወንድ ልጅ ላይ ክፍሌ ድረስ ገብተህ አንሶላ ማነው ብርድ ልብሱን እየገፈፍክ እኮ ነው ያገኘሁት እንዴ? ቃሉን እኮ ጠራሁ እኮ። አዎ ልትደፍረኝ ነበር ማለት ነው። ወይ ሲጀምር እኔ ምን አይነት ሰው ነኝ? እንዴት ወንድ ልጅ እንዴት የዛሬ 3 ወር በስነ ስርዓት የተዋወቁትን ወንድ ልጅ አለ ምንድን ነው? ምን ልታወጣ ነው ከዛ ውስጥ? ባሉን ራስ ይቆልፋል ለመጥቼ እሺ ምንድን ነው አረጋለሁ? ቁልፍ ቀያሪ ቁልፍ የለም? እሺ ራስህን ፈትሽልኝ። እኔ አልነካም። አንድ ቁልፍ ነው ያለው ማለት ታውቂያለሽ እኮ እሱ ነው አላውቅም። በዚህ ሰዓት እኔ ማቀቅ ቦቸራ አይደለም፣ ቀን አይደለም። አንዴ ልብስ ቀይሬ ልውጣ ማለት ልብስ ስትቀይር አልገባኝም። እኔ አልፈራም እንዴ? ቁልፍ ቤት መቀየር ትችላለህ። በውጭ ቁልፍ ምን የሆነ ነገር እንትን ሲልብክ የለህም ሌላ እርግጠኛ ነህ? አረማ ያረቴ በእናትሽ ነገር ያስተምርሽ ነገር ነው። አስተዛዘበን እንዴ መታዘብ ያለብኝ እኮ ነው ማለት አይደለም። እሺ ምን ያደርግልሽ? ቀድም እኮ ጠራኸው ጀምር እኔ ሲጀምር ምን አይነት ዘነዝ ምን ቁጭ ትላለህ? እያሰብክበት ነው? ኦኬ ሌላ ቀን ያደርክልኝ ነው። አረማ እሺ ውጣ አንዴ ላይ ልጥራና ቢያንስ ውጣልሻለሁ። የምን ላይ እንደምትጠራው በእግር ኪሎ እንደልጅ አይደል? እኔ ወዴት የሆነ ነገር እንኳን ምንድን ነው? ቆይ ምን አሰባችሁ ነው? ማይ ምን እናስባለን? አንደኛ ነገር ቆይ ጎረቤት መረብሽ ነው። በኩል ለሊት 6 ሰዓት ማለት ነው። እንግዲህ መጀመሪያ ስም እኔ ካስለበስሽ ወዳጅ ታገኘ ኪዲዬ እንደዛ ስብ አይደለም። ጎረቤት እንዳለች ማወቄ አሪፍ ነገር ነው። ለኔ ብጮ እንደሚደርሱ በዚሁ እያሰብክ ለነገሩ ይዘንድሮ ጎረቤት ነው በቃ አላወቅም። ለምንድን ነው የማልጮኸው? ይሄንን ግን ማወቅ አለብህ። እኔ ያለብህ ምንም አይነት ነገር ቢፈጠር እንደማለቅህ ወቅ ገባክ? የዋዛ ሰው እንዳልመስልህ ስስቅ ስጫወት እሻው ይሄን ነገር ቢፈጠር እዛ ጋር ማን እንደዚህ ነው ባህሪ ያለሽ ማለት ነው። ሴት ልጅ እኮ ነው ምን ተጠቅቀክ ነው እንደዚህ አይነት ነው ባህሪሽ ነው። ሴት ልጅ ጥቃት ይደርስባት ሲል ምን መራገጥ ነበረ? አረንስ ለዋጨር ነበረ የመኪና ማለት ቢ ለማሮሽ ተቀንሽ። ሁለተኛ ነገር ደግሞ ምንም ማስብ ያለበት ዩቲዩብ ቪዲዮ እሺ ወደ እኔ ጋር ምንም እሺ ውጡ አላችሁ ውጡ አልፈልግም። እኔ ብቻ ይበዝ ይልፋል ናማ ከታርግና እንጂ እሺ ውጡ ፈገግ ካላለኝ ምንስ ቆንጆ ብትሆን ፈገግ ካላለኝ በጠረጴዛ ዙሪያ ተቆልፎ አልተነጋገርንም። አይ ቆየን ትንሽ በግል ህይወታችን ተጠምደን በግል ህይወታችን ተጠምደን ፍራንክ ድረስ እና እኔ ደግሞ ቂም በቀል አለብኝ። ቆየ ሴት ስሙፍ አይታፈት ምትቆም ከሆነ ማትቆም ከሆነ በቴስታ እንደዚህ ነው የሚያምነው። ደነዝ የምር ነው መሰለኝ ጌታ ልንገርህ እና ምን ይሆነ ነበር? አይ ቂም በቀል አለብኝ እና ፍራንክ በዚህ ከዛ ማይ አንድ ቤት ውስጥ ነው የምንኖረው። ከዚህ በላይ ሊደርስብሽ የሚችለው ነገር እያሰብሽ አትራመጂ ማለት እኔ በእኔ መልህን በቀልን መመለስ አይመስልሽም?
አይመስልም። ለምን እኔ አኮርፋለሁኝ እና ተነጫናጭና አልቃሻ ስለሆንኩኝ ቆይ ሰማኝ አንድ ጊዜ ላስረዳ። ስታወራ ሰማሁህ ድምፅህን። ምን ስል የሆነ ዩቲዩብ ሰላም ስትል የገዛ ፊልም የጉድ ቪዛ ማወቅና ማለት ነው። ቀስ ዩቲዩብ ስታድርጊው እሺ በምን መጣልሽ? አይሆንማ እንደማልጠረጠር እውነቴ ከገባሽ እኮ በቃኝ። ምናምን እየተኛ ሌላ ሴራ ሚስት የረብኝ ስለሌለ ብጮህም ጎረቤት እንደሚመስል ማወቅ አለበት። ግን አይ ምን ተሰማችሁ? እናንተ ቀይ ነበር ፊቱ ጥቁር ሆነ። አንተ ግን የምር እንደዛ ተሰምቶ ቢሆን ቀስ ብለህ ነው እንጂ ማስረዳት ያለብህ። የምር እኮ አስፈራኝ። እግዚአብሔር በሌላ ነገር ሳይሆን እንዲህ ኮስታል በዚህ ብያለሁ። እንደዚህ አንተ እንዳለው መድገም አልችልም። ክፋት የለብኝም። እኔ በነገራችን ላይ ያለብኝ ችግር ምንድን ነው? ነገሮችን የማስረዳት ችግር። የተበደልክ አትወስድ። ነገሮችን ማስረዳት አልችልም፣ ግን እሷ ሁኔታ ልክ ነበር። ወይ ኩሽና ገብተን ቦጂ እስቲ ምን አባለው ምንድነው? ወይ ሄድና ታወራ ግን አንቺ ለምን ሳትቆልፍተኛሽ? ሳልቆልፍተኛሽ አይደለም። ቀስ ድምፅ እንዛው ከተቀስ ከፍት ታረኩትና ልጅ እንደማይሆን የሚገኝ። እሺ ምግብ እንሰራለን አልተባባል እኮ ለቦኛል እኮ እኮ ነው እንደው እሺ ስራልኝ በቃ አይደቦኛል ስራልኝ ማይነ ላሰኝ እሺ ዶታናስ አሁን መጠርጠር ጀመርኩ። ብቻ ጋይስ ተገኝቻለሁ። አይ ቲንክ አይ ቦቸራ እሱም ብሎ ራት ሰሪ ድንቂ ሲያደርጉ ሰምተሻል። ወጎቱን ይዘሽዋል። አሁን ቤት እናጽዳ፣ ቤት እናጽዳ። ከዛ በኋላ አንቺ አመመክ እንዴ? ወይ አይዞሽ መድኃኒቱ ማጽዳት ነው። ውጋቱ ጋር ያይ ብርክ ብርክ አለኝ። ውጋቱ ነው ወይ ትንሽ አረፍ ነው። ሁለት ሺህ ቢስታጥም ይልቀውና ወይ ነው ለተኛ ባይ ተዋናይ አንድ ላይ መሻወር አይችልም። ሂድ ስራ ምግብና ይዋጥ ስንበላ እናሳያችኋለን። ኧረ በእናትህ እኮ ለዛ አይቀረጽም እንዴ? አይ ይቀረጻል እንጂ። ኧረ እባክሽ ጣፍጦሻል። ስታጣጥመሽ ትበይማ። ካልቀረጹሽ ምን ጥቅም አለ? እሺ ምን እንሰራ? ፓስታ ነው እኮ። ፓስታ አልወድም። ምን አይነት ፓስታ ነው ላሳይሽ? ካትራ። እሺ እንዴት ስናደርግ እዚህ ጋር ወርድ ስለሺ ኤዲቲንግ ና ቆይ አንዴ ነው። አይ እንግዲህ ጋይስ ከሼፍ ቦቸራ ይሄን የመሰለ ምግብ ምን ማለት ይሄን የመሰለ ምግብ እንግዲህ በእንትን ነገር አቅርብ ለእመቤቱ ማህደር አቅርቧል። እባክሽ ሼፍ ለምን ለደባል ያቀርብ ያለው እንግዲህ ዱአ ብለህ እመቤት ነኝ አንዴ ምን አለ ብቻ አመት አወራለሁ። እንግዲህ እነዚህን ይሄን የመሰለ ምግብ ለማቅረብ በጣም ብዙ ነገሮችን ተጠቅሜያለሁ። ከነዛ ውስጥ አንዱ ቁንዶ በርበሬ፣ የጅብ ጥላ፣ የባህር ዛፍ ቅጠል እንዲሁም ስራሰራ እና የጽድ ወገብ ቦቸራ። ኧረ ዝም ብል በእናትህ እንብላው እንዴ! በባዶ ለሚሄድ ተበልቶም አይቻልም። ግን ያው አመሰግናለሁ። ከቀመስን በኋላ እንጂ ማጎሰች ማይ እንዴ! ምን የሚገርም ነገር እኮ ነው። ታምር እኮ ፕራንክ አይደል ያደርግሽ እንዴ! በእውነት ልንከባከብሽ እንጂ ከዚህ ባሰ ነገር ስለሚደርስብሽ ዛሬ አንቺ
እንዴት ነው? ለምን ከዚህ በኋላ ሸሽ ሰራሽ ነው? የመጨረሻ እራቴ ነው። ምንድን ነው? ኧረ እባክሽ አታስመስኝ። ትክክለኛው ነገር አውጪው። አይጣፍጥም? ማርያም ነው መንጂ ያለች አይና አታስመስኝ ማለት ነው። የምር አይጣፍጥም ነው ያበደ ፓስታ ላይ እንደውም ፓስታ አልወድም ነበር። ልወድ ነው መሰለኝ። በዱላ ነው የሰበርኩት። ፓስታ ጠንካራ ነው። ይሄ ጄኔሬት እንኳን ተጠበኝ ተጠቅሜ እንደራስ ግትር ተጠቅሜ ነው የሰበርኩት እና ወይኔ ጉዴ ፈላ። በቃ ሰፈር ላይ በቃ ባሽሙር ነው አይደል ያደግሽው? ያደግኩት ነው ወይስ የኖርኩት? የኖርሽው? ቦቼ በትላልቁ አታጉርስ ይመናት ከኔ ማውራት እያወራ ነው። አረ በመድኃኒዓለም አሎ ኖርማል እኮ ነው የምትመስለው። ጋይስ ከካሜራ ውጪ ስትመጣ አናስመስል እንጂ ማን ልትፈነክችበት ነው ያልኩሽ? ስንት ቀን ነው? ቆይ በልተሽ አውሪ እባክሽ በልተሽ አውሪ። እኔን አብረሽኝ አፊል ለግቦ ይሰልበጋል። ወደ የመጣልኝ ግን ሀሳብ ሳላወራ ስቀር ከቆየ በኋላ ደግሞ ስናገር ደግሞ የተናጋሪ ይመስላል። ለቦርሳ ነው ወይ እኔም ላጉርስ እንጂ በግልጽ ምግቤ እኔም ላጉርስ እንጂ ቦሽ በሪያ ምንድን ነው? ኧረ ማርያምን ኧረ ማርያምን እንደ እኔ አስመልሼዋለሁ። እኔ ማለት ለእኔ አፍ እኮ ለአንተ አፍ እኮ ይኸኛው እኮ ኖርማል እኮ ነው። ምን ነው ተይ እንጂ ከፍታ አፍ ማለት በቃ ምግብ ቀርቦ ነውር ነው። ሰደበችኝ ባይዛ ራስሽ በይ እየሰደቡም እየወደዱም አይሆንም። አይ አጉርሽኝ እሱም ምግብ ነው። በይ አጉርሽኝ ብቻ የሆነ በቃ ጀግና ገበሬ ትመስላለች። እንደ ዘመንሽ የሳቂ ይሁን። አሜን። ምንም ማለት ጨረስን እንዴ? በእንተ ለምን ምርቃት የገባው? ስማኝ ጎመን እንዴ እኔ እኮ ልልክ ነበር። እኔ በውስጤ ስለቀደምኩ አንተ አምጣ። ሻታስ ችግር የለውም ያመጣልህ። እሺ አንቺ እንዴ ምን ብቻሽ እንዴ ይላል ችግር ነው። በቃ እሺ አይለኝም ብዙ ጊዜ ራሱ ዛሬ እንግዲህ ያው ትንሽ ደክሞኝ ነበረ። የቤት ውስጥ ስራዎችን ስሰራ ነበር ያመሸሁት። በጣም ብዙ ወገቤ ቁርጥ ብሏል። ቤት ወለወል ሳጸዳ ምጣፋት የማንም ቤት የማንም ቤት ምንድን ነው? ተመላላሽ ሰራተኝነት ተቀጥረሽ ነው እንዴ? ቤቱን አላጸዳሁም። እሺ የማንም ቤት? የራሴ። የመቼ? ቅድም። እኔ ምን አውቃለሁ ታዲያ? እና ታዲያ? አረ ቪዲዮ ቀረጻ አይደል እንዴ ሆነሽ? ያንቺ ነው ለካው። አይ ጠጣው እንጂ ጠጣ እንዳለ ክፍባት አይነት እንጂ አትግደረደርም እንዴ? እኔ እንደዚህ አልኖርም እዚህ ቤት። በቃ እዛ አልባክክ እራስህ ውጣ ስትፈልግ። እዛ የራሴ ብርጭቆ የራሴ ውሃ ያለኝ ሰው ነኝ። ልወጣ ስልኩ አሁን እኮ እንዴት እንደማደረስ ስጋት እኮ አደረብኝ። ጎመን አላማረኝ። ያሰብሽውን አስበሽ መሰንደሽ እንጂ በይ ምን አለ በይ አይ በይ ጎመን አትክልት ስራ ውጪ ጋይስ። ከዚህ ካሜራ ጀርባ የተፈነከተ የተጎዳ ሰው ካለ በቀጣይ ቪዲዮ የምናሳያችሁ ይሆናል። እስካሁን ድረስ ስላያችሁ ስለተከታተላችሁ አብራችሁኝ ደግሞ ፕራንክ ስለተደረጋችሁ አትክልት ስንሰራ ደግሞ እናሳያችኋለን። በቀጣይ እንደዚህ በል
ሰብስክራይብ ማድረጋችሁ እንዳይረሳ ጋይስ። ብዙዎቻችሁ ቪው እንደምታዩ እናውቃለን፣ እንግዲህ ሰብስክራይብ እየተደረገ ስላልሆነ ሰብስክራይብ አድርጉት፣ አያስከፍልበትም። በጣም እንወዳችኋለን፣ እናከብራችኋለን። በቀጣይ ቪዲዮ እስከምንገናኝ ያሰላም። እኔ አኩርፊ ቻው። እኔ አኩርፊ ቻው። ቪዲዮ ይዘጋ ብቻ አኩርፊ። እሺ አትለኝ ሄድ ብያሰብ ሄድ ኮሎ ኮስ ቻው አትለኝም። ማነው ይቅርታ ነው አትልም እንደዛ እሺ ጥሩ እንዴ ቻው። ወዳችኋለሁ። እኔ አትክልት ሰርቼ እበላለሁ። ወቸራ አይበላም። ተኛሽ እሱስ ሰብስክራይብ አድርጉ ጋይስ። ወይ ነው በጣም ቢያንስ አትችይ ትሰራለህ? አዎ ትሰራለህ። እሺ ስራ በቃ እኔ እስከዛ እየበላ እጠብቅሃለሁ። ተደውሎ ለምኑኛል ከት ለማድረግ እንወዳችኋለን። ቻው